ብዘገይም ባረፍድም እንኳን ለሴቶች ቀን ለማርች 8 በዓል በሰላም አደረሳችሁ። ዛሬ የማርች 8 ቀን ያሳለፍነው የቀን ውሎ ነው ማሳያችሁ። ከክሊን ማቴሪያልስ ከኤቢሲ ዳይፐር ጋር በመሆን የአምላክ ልጆች ፋውንዴሽን ሄደን ነበረ። የአምላክ ልጆች ፋውንዴሽን የወለዱ እናቶችን፣ አጋዥ የሌላቸው ደካማ እናቶችን ከነ ልጃቸው ከጤና ጣቢያዎች ከሆስፒታሎች እየወሰዱ አርሰው እስከ 6 ወር ድረስ አርሰው ከዛ ደግሞ መቋቋሚያ ሰጥተው የሚሸኝ ድርጅት ነው እና እዛ ብዙ እናቶች አሉ። እዛው ነው የሚታረሱት። ለነሱ ብዙ የሚያስፈልግ ማቴሪያል አለ። ለገና ጊዜኛም ሄደን ነበር፣ ቪዲዮ ፖስት አድርጌላችሁ ነበረ። ዳይፐርና ዋይፕሳችንን ይዘን ሄደን ነበር። ዛሬ ደግሞ ማርች 8ን በማስመልከት ከነሱ ጋር ለማክበር የተዘጋጀ ፕሮግራም ላይ ተገኝተን ነበረ። ያደረግነው ምንድነው የኛ ፕሮዳክት የሆኑትን እቃዎች ለኔና ለልጄ በጣም የሚስማማ ብዙ እናቶች ምቾት የሚሰጣቸው ልጆቻቸውንም እነሱንም የሚያሳርፍ የኔም በጣም ምርጫ የሆነውን ዳይፐር ይዘን ሄደን ሰዎች እንዲገዙ እዛ የተጋበዙ ሰዎች ገዝተው ለነሱ እንዲያበረክቱ ከዛ ገቢውም ለድርጅቱ እንዲደረግ በተጨማሪ ደግሞ ይዘን ሄድነው ማቴሪያል ጠቅላላ ለነሱ ለማበርከት ነበር። ይሄድነው በጣም ቆንጆ ጊዜ ነበር ያሳለፍነው። ኤቢሲ ዳይፐር ጋር መስራቴን ሳስብ በጣም ደስ የሚለኝ ሁልጊዜ ከህፃናትና ከእናቶች ጎን በመሆናቸው በጣም ደስተኛ ነኝ። እናንተም ድርጅቱን መርዳት የምትፈልጉት ከዚህ በፊት የነበሩትን ቪዲዮ ማየት ትችላላችሁ። ሁላችንም ማገዝ በምንችለው መልኩ እንድናግዛቸው እላለሁ። ይሄን ይመስል ነበር። ባይ